በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዓለም ላይ ተሰራይታችሁ የምትገኙ የቤተ ክርስቲያን ልጆች እንደምን አላችሁ? እኛ የግንፌ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ህንጻ አሰሪ ኮሚቴ ሂሳብ ሹመኝ በ2014 ዓ.ም ከዛሬ 2 ዓመት በፊት ህንጻ ቤተክርስቲያን የቃጠሎ አደጋ ደረሰበት። የቃጠሎ አደጋው መንስኤው በውስጥ አገልግሎት ካህናት ዲያቆናት ሻማ የማጥፋት ሂደት ላይ በስህተት የተፈጠረ ችግር ነው እና በዛ ሰዓት የተፈጠረው ችግር ብዙ ንዋየ ቅድሳት ተጎድተዋል፣ ብዙዎች ተቃጥለዋል። ይሁን እንጂ ተስፋ ባለመቁረጥ እናንተንም ተስፋ በማድረግ የዞኑ ቤተ ክህነት አባታችን አቡነ እስጢፋኖስ መጥተው በወቅቱ የጎማ ወረዳ አስተዳደር የጅማ ዞን አስተዳዳሪ የጸጥታ ክፍል ኃላፊዎች በጠቅላላ መጥተው ጎብኝተውን ምኑን አጽናንተው ነበር የሄዱት። ቤተ ክርስቲያኑም ከግዙፍነቱ የተነሳ ብዙ ገንዘብ እየጨረሰ ነው። አሁን ግን ችግራችንን ወደ ጣራ ተቃርበናል። የጣራ ስራና የቆርቆሮ መግዣ እንዲሁም በርና መስኮት ምንም ነገር በእጃችን ላይ ገንዘብ ስለሌለ ያቅማችሁን ያህል አቅማችሁ በፈቀደ መሰረት ይህን ቤተ ክርስቲያን ተረባርበን እንድንጨርሰው እንድትረዱን በአምላከ ቅዱስ ጊዮርጊስ ስም እማጸናቸዋለሁ። ዛሬ ላይ በጥሩ ሁኔታ ላይ ነው የመነሳሳት ነው። ህንጻውን እንደምትመለከቱት ዛሬ ላይ በየዓመቱ ሂሳብ እያደረግን ነው። በ2 ዓመት የሂሳብ ሂደት ውስጥ እስከ 4 ሚሊዮን ብር ጨርሷል። ይህ ህንጻ ውድ ክርስቲያኖች ይህን እንለምን ያበቃናል ያዝነው እናንተም ሌሎችም የረድተውነን እኛም ተረባርበን በሥራ ላይ አውለነው በአሁኑ ጊዜ ካዝናችን ወደ ዜሮ ተወራርዷል እና በአምላከ ቅዱስ ጊዮርጊስ ስም አሁንም እማጸናችኋለሁ። በዓለም ላይ የምትገኙ ሁሉ እንድትረባረቡን እንድትረዱን ለምናችኋል። 14 ሚሊዮን ብር ሲጨርስ አብዛኛው 1 ሚሊዮን ብር በላይ የሚሆነው በአካባቢ ባሉ ልጆች በእሑድ ቀን በበጎ አድራጎት ሥራ ወጣቶች ተደራጅተው እየሰሩ ያበረከቱት የጉልበት ስራቸው ነው። እንደምትመለከቱት ጉልላቱ 3 ነው። 2 ጉልላቶች በፊት ለፊት በኩል በወንዶችና በሴቶች በኩል ያለው የጉልላት አይታችሁ ከሆነ እያንዳንዱን ምንም አይነት ወጪ ሳይወጣ በበጎ አድራጎት ነው ወጣቶች የሚሰሩት በእሑድ ቀን። ከዛ ውጪ ያለውን በጠቅላላ በገንዘብ ኃይል የሚሰራ ነው። ገንዘቡ ከፍተኛ ነው። እንዳልኳችሁ ባለፉት 2 ዓመታት ከፍተኛ ገንዘብ ነው የተዋጣው። እስከ 14 ሚሊዮን ብር ህንጻ ጨርሷል ብያችኋለሁ። ዛሬ ላይ ግን የገንዘብ አቅም በጣም የተዳከመበት ደረጃ ላይ የሚደረስ ነው። ከኋላ ላይ እንደምትመለከቱት ቀደም ብሎ በቃኝ ብለን ቤት ነበረ። ዛሬ ላይ ቤተክርስቲያኗ በጽላት ደረጃ እንዲህ ነው እንግዲህ ጽላቱን የሚያስቀምጥ ነው። ከዛም በኋላ የተገንብቶ